ስሙማ የቅዱስ ገብርኤል ወዳጆች አይገርም? የእግዚአብሔር ምስጢር ሲታወጅ ሰማይ መጋረጃ ሲከፈት እርሱ በእግዚአብሔር ፊት የሚቆመው ታማኙ መልአክ ቅዱስ ገብርኤል እኮ ነው። ናዝሬት መንደር ቅድስት ድንግል ማርያም እርጋታ ምስጢር ይዞ የመጣው በለሰለሰ ድምፅ ደስ ይበልሽ ጸጋን የተሞላብሽ ሆይ ብሎ የምስራች ያበሰራት የሰላም መቅረዝ የሆነው አብሳሪው መልአክ ቅዱስ ገብርኤል እኮ ነው። ካህኑ ዘካርያስ በመቅደሱ ሲያገለግል እግዚአብሔርን ቃል ልቡ ጥርጣሬ ሐሳብ በዋለለ ጊዜ ከጌታ በተሰጠው ጸጋና ክብር ተገልጾ ትንቢቱ እስኪፈጸም ዲዳ ያደረገው እርሱ የምስራች ነጋሪ ያሉ ቅዱስ ገብርኤል እኮ ነው። የባቢሎን ንጉስ ናቡከደነጾር እሳቱን 7 እጥፍ አስነድዶ 3ቱን ሕፃናት አናንያ፣ አዛርያ፣ ሚሳኤልን በእቶን እሳት እንዲጣሉ ባደረገ ጊዜ ሰማያትን ሰንጥቆ የወረደ ወደ እቶን እሳት ዘልቆ የገባ እሳት ውስጥም የተራመደ የነደደውን እሳት እንደ ቀዝቃዛ ነፋስ ያበረደው ሕፃናቱንም ከሞት ያዳናቸው ያሉ መልአክ ቅዱስ ገብርኤል እኮ ነው። ጨካኙ ንጉስ እስክንድሮስ ቅድስት ኢየሉጣንና ሕፃኑ ቂርቆስን እንደሚፈላ የጋን እሳት ውስጥ በጣላቸው ጊዜ ቅዱሳኑን ጩኸት ሰምቶ ከሰማይ በብርሃን ወርዶ የፈላውን ውሃ ያቀዘቀዘው ቂርቆስና እናቱን ኢየሉጣን ከሞት የታደገው እሱ ተራዲ መልአክ ቅዱስ ገብርኤል እኮ ነው። ነቢዩ ዳንኤል ገና በልቡ አዝኖ በጾምና በጸሎት ወደ ፈጣሪው ሲጮህ በታላቅ ፍጥነት እየበረረ የደረሰ እሱ ጠባቂ መልአክ ቅዱስ ገብርኤል እኮ ነው። እኛም የተዋህዶ ልጆች እንዲህ እንላለን። ቅዱስ ገብርኤል ሆይ የጭንቅ ጋሻ የነበልባል ማርከሻ ዛሬም በሕይወታችን እሳት ውስጥ ፈጥነ ድረስልን። ማዕበሉ ሲያገሳ ፈተናው ሲበረታ ብርሃን ክንፎችህ ከባህሩ አውጣን። ልባችንን ለቅሶ የነፍሳችንን ጩኸት ለልዑል ዙፋን በአማላጅነት አሳርግልን። ጥፋት ጋን ከኃጢአት እቶን ጥብቀን በሰላም አጥርህ ሕይወታችንን እጠራው እንለዋለን። እንኳን አደረሰን። መልአኩ የቅዱስ ገብርኤል ተራዳይነት እኛ በምናምነው ላይ ይደርብን። የእግዚአብሔር ቸርነት ከሁላችን ጋር ይሁን።